ሀብታሞች ለምን ትልቅ ሎጎ ያለበት ልብስ አይለብሱም? አንድ ነገር አስተውላችሁ ታውቃላችሁ? በዓለም ላይ እጅግ ሀብታም የሆኑ ሰዎች ብዙ ጊዜ በጣም ቀላል ልብስ ይለብሳሉ። ምንም ትልቅ ሎጎ የለም፣ ምንም ጩኸት የለም፣ ምንም እኔን ተመልከቱ የሚል ነገር የለም። ግን የሚያስገርመው እነዚያ ቀላል የሚመስሉ ልብሶች አንዳንድ ጊዜ በሺዎች ዶላር ዋጋ ይሸጣሉ። አንድ ቀላል ግራጫ ቲሸርት፣ አንድ ጥቁር ጃኬት፣ ምንም ሎጎ የሌለበት ጫማ፣ ነገር ግን ከአንድ መኪና በላይ ዋጋ ሊኖረው ይችላል። እና ይህ አጋጣሚ አይደለም። ዛሬ በሀብታሞች ዓለም ውስጥ አዲስ ሕግ አለ። ኳየት ላግዠሪ ወይም ዝም ያለ ቅንጦት። ሀብት አለ፣ ጥራት አለ፣ ውድነት አለ፣ ግን ጩኸት የለም። ከዚህ በፊት ሰዎች ሀብታቸውን በትልቅ ሎጎ፣ በወርቅ ሰዓት፣ በሚያንጸባርቅ መኪና ያሳዩ ነበር። ዛሬ ግን እውነተኛ ሀብት ራሱን መደበቅ ጀምሯል። ለምን? ምክንያቱም እውነተኛ ኃይል ራሱን ለማሳየት አይጮህም። እና ይህ ስለ ፋሽን ብቻ አይደለም። ይህ ስለ ሳይኮሎጂ ነው፣ ስለ ስታተስ ነው፣ ስለ ኮንፊደንስ ነው። እና ሰዎች እኔ ማን ነኝ ብለው ለዓለም ለማሳየት ስለሚሞክሩበት መንገድ ነው። በዚህ ቪዲዮ ውስጥ ትልቅ ሎጎዎች እንዴት የስታተስ ምልክት እንደሆኑ፣ ሀብታሞች ለምን ከነሱ የራቁ እንደሆነ እና ኳየት ላግዠሪ እንዴት አዲሱ የኃይል ቋንቋ እንደሆነ እናያለን። እና አንድ ጊዜ ይህን ከተረዳችሁ ሎጎ ያለበትን ልብስ በፍጹም በቀድሞ አይን አታዩትም። ጉቺ፣ ፕራዳ፣ ባሌንሲያጋ፣ ሮሌክስ፣ እነዚህ ብራንዶች ልብስ ብቻ አይሸጡም፣ ስታተስ ይሸጣሉ፣ ሪስፔክት ይሸጣሉ፣ እኔ ተሳክቶልኛል የሚለውን ስሜት ይሸጣሉ። እና ይህ በጣም ፓወርፉል ነገር ነው። ምክንያቱም ሰው ልጅ በተፈጥሮ መታየት ይፈልጋል፣ መከበር ይፈልጋል፣ እኔ አስፈላጊ ነኝ ብሎ መሰማት ይፈልጋል። እና ብራንዶች ይህን በደንብ ያውቃሉ። ስለዚህ ሎጎዎቹ እየበረቱ ሄዱ። ትልቅ ሎጎ፣ ትልቅ ስታተስ። ነገር ግን አንድ ችግር አለ። አንድ ጊዜ የራስን ዋጋ በውጭ ነገር ላይ ስትመሰረቱ በፍጹም አትገቡ። ሁል ጊዜ የበለጠ ውድ ነገር ያስፈልጋል፣ የበለጠ ትልቅ ሎጎ፣ የበለጠ ትኩረት። እና በዚያ ቅጽበት እውነተኛ ሀብታሞች ከዚህ ጨዋታ ቀስ በቀስ መውጣት ጀመሩ። ምክንያቱም ሰዎች ሀብታቸውን ለማሳየት የሚሞክሩት አዲስ ነገር አይደለም። ይህ ከኢንስታግራም በፊት ነበር፣ ከቲክቶክ በፊት ነበር፣ ከጉቺ እና ሉዊ ቪቶን በፊትም ነበር። በእውነቱ ይህ ከሰው ልጅ ታሪክ ጋር አብሮ የኖረ ነገር ነው። ከብዙ መቶ ዓመታት በፊት ነገሥታት እና መኳንንቶች ራሳቸውን ከተራ ሰዎች ለመለየት ልብስን ይጠቀሙ ነበር። ልዩ ጨርቅ፣ ልዩ ቀለም፣ ውድ ጌጦች። አንዳንድ ጊዜ አንድ ሰው የለበሰውን ልብስ ብቻ በማየት የትኛው ክፍል እንደሆነ ማወቅ ይቻል ነበር። ማለትም ልብስ ዝም ብሎ ጨርቅ አልነበረም፣ እኔ ማን ነኝ የሚል መልእክት ነበር። ለምሳሌ በአንዳንድ የአውሮፓ ታሪኮች ፐርፕል ቀለም ለንጉሳዊ ቤተሰቦች ብቻ እየተፈቀደ ነበር፣ ምክንያቱም ያንን ቀለም ማዘጋጀት በጣም ውድ ነበር። ስለዚህ ፐርፕል ልብስ ሲያዩ ይህ ሰው ኃይል አለው ብለው ያስቡ ነበር። አሁን ይህን ከዛሬ ጋር አወዳድሩት። ዛሬ የፐርፕል ቦታን ለግዠሪ ብራንድስ ወስደዋል። ግን እዚህ ላይ አንድ አስገራሚ ጥያቄ አለ። ሎጎዎች እንዴት እስከዚህ ድረስ ፓወርፉል ሆኑ? ምክንያቱም ከዚህ በፊት ሰዎች ልብስን ለጥራት ይገዙ ነበር። ጨርቁ ጥሩ ነው፣ ይቆያል፣ ምቹ ነው። ዋናው ጥያቄ ይህ ነበር። ነገር ግን በ1980 እና 1990ዎቹ አካባቢ የፋሽን ዓለም መቀየር ጀመረ። ላግዠሪ ብራንዶች አንድ ትልቅ ነገር ተረዱ። ሰዎች ልብስ ብቻ አይገዙ፣ አይደንቲቲ ይገዛሉ፣ ላይፍ ስታይል ይገዛሉ፣ ድሪም ይገዛሉ። ስለዚህ ማስታወቂያዎቹ ተቀየሩ። ከዚያ በፊት ብራንዶች ስለ ጥራት ያወሩ ነበር፣ ግን በኋላ ስለ ፌም ማውራት ጀመሩ። ስለ ላግዠሪ ላይፍ ስታይል ማውራት ጀመሩ። ስለ ሰክሰስፉል ፒፕል ማውራት ጀመሩ። እና ከዚያ በኋላ ሴሌብሪቲ ካልቸር መጣ። ሙዚቀኞች፣ አክተሮች፣ አትሌትስ ሁሉም ውድ ብራንዶችን መልበስ ጀመሩ። በተለይ ሂፕ ሆፕ ካልቸር ላግዠሪ ፋሽንን ወደ ሌላ ደረጃ አወጣው። ትልቅ ቼንስ፣ ዲዛይነር ጃኬትስ፣ ላግዠሪ ስኒከርስ፣ እነዚህ ሁሉ አይ ሜድ ኢት የሚል መልእክት ነበሩ። እና ከዚያ ሶሻል ሚዲያ መጣ። ይሄ ደግሞ ሁሉንም ነገር አቀየረ። ምክንያቱም አሁን ሰዎች ሀብታቸውን ለአንድ ሰፈር ብቻ አያሳዩም ነበር፣ ለመላው ዓለም ማሳየት ጀመሩ። ኢንስታግራም ፎቶስ፣ ቲክቶክ ፍሌክስ ቪዲዮስ፣ ላግዠሪ ሾፒንግ ሆልስ። እና በዚያ ጊዜ ሎጎዎቹ ከመቼውም በላይ አስፈላጊ ሆኑ። ምክንያቱም ሶሻል ሚዲያ ላይ ትኩረት ለማግኘት በአንድ ሰከንድ ውስጥ ውድ ነኝ ብሎ መጮህ አለብህ። እና ትልቅ ሎጎ ይህን በፍጥነት ያደርገዋል። ነገር ግን በዚህ ሁሉ መካከል አንድ ቡድን ሰዎች በጸጥታ ተለየ። እውነተኛ ሀብታሞች። እነሱ ይህን ጨዋታ በተለየ አይን ማየት ጀመሩ።
ምክንያቱም ለነሱ ሀብት ማለት አቴንሽን አልነበረም፣ ኃይል ነበር። እና እውነተኛ ኃይል ብዙ ጊዜ ጸጥ ይላል። እና ይህ ነው ብዙ ሰዎች የማይረዱት። ብዙ ትልቅ ሎጎ ያላቸው ለግዠሪ ብራንድስ በእውነት ለቢሊዮነሮች አይሸጡም። አዎ ምናልባት ያንን ስትሰሙ ትገረሙ ይሆናል፣ ግን እውነቱ ይህ ነው። እነዚህ ብራንዶች ብዙ ጊዜ የሚሸጡት ሀብታም መምሰል ለሚፈልጉ ሰዎች ነው። ይህን በደንብ አስቡት። እውነተኛ ሀብታም ሰው ለሰዎች እኔ ሀብታም ነኝ ብሎ መጮህ ለምን ያስፈልገዋል? አያስፈልገው። ምክንያቱም እሱ ቀድሞውኑ አውቆታል። ግን ገና ወደዚያ መድረስ የሚፈልግ ሰውስ እሱ ሰዎች እንዲያዩት ይፈልጋል። ተሳክቶልኛል ብለው እንዲያስቡለት ይፈልጋል። ኤንድ ለግዠሪ ብራንድስ ይህን ስሜት በጣም ጥሩ ሁኔታ ይጠቀሙበታል። ለዚህ ነው አንዳንድ ልብሶች ላይ ሎጎ በጣም ትልቅ የሚሆነው። ምክንያቱም ዋናው ነገር ጨርቁ አይደለም፣ መታየቱ ነው። በእውነቱ አንዳንድ ጊዜ ሎጎ ከልብሱ ይበልጣል። ኤንድ ይሄ በማርኬቲንግ ዓለም ውስጥ ጂኒየስ ሙቭ ነው። ምክንያቱም አሁን ደንበኛው ለብራንዱ ነፃ ማስታወቂያ እየሰራ ነው። አንድ ሰው ጉቺ የተጻፈበትን ቲሸርት ሲለብስ ብራንዱን ለሁሉም እያሳየ ነው። ግን እዚህ ጋር አንድ አስፈላጊ ችግር አለ። ስታተስን በሌሎች ሰዎች አይን ላይ ስትገነቡ በፍጹም የሚበቃ አይሆንም። ሁልጊዜ የበለጠ ትኩረት ያስፈልጋል። የበለጠ ውድ ነገር ያስፈልጋል። የበለጠ ትልቅ ሎጎ ያስፈልጋል። እና በዚህ ጊዜ እውነተኛ ሀብታሞች ሌላ አቅጣጫ መሄድ ጀመሩ። ምክንያቱም ለነሱ ሀብት ማለት ከፍ ብሎ መታየት አልነበረም። ሀብት ማለት ነፃነት ነበር፣ ጊዜ ነበር፣ ዝምታ ነበር። እና አንድ ነገር በብዙ ሰዎች ሳይታወቅ ተቀየረ። ስቴልት ዌልት ተብሎ የሚጠራ አዲስ አስተሳሰብ መጣ። ማለትም ሀብት አለ፣ ግን ማሳየት አይፈልግም። አንድ ሀብታም ሰው እውነተኛ ሀብት ሲኖረው ሰዎች እንዲያውቁ አያስፈልገው፣ ምክንያቱም የሚፈልገው ነገር ቀድሞውኑ አለው። እና ይህ እንደ ትንሽ ልዩነት ቢመስልም በእውነት ትልቅ ለውጥ ነው። ምክንያቱም ብዙ ጊዜ ሰዎች ሀብታቸውን ለማሳየት የሚገዙት ውድ ነገር ስለሆነ አይደለም፣ ሰዎች እንዲያዩት ስለሚፈልጉ ነው። ግን እውነተኛ ሀብታሞች ይህን ጨዋታ አቁመዋል። ለምሳሌ ማርክ ዙከርበርግን ተመልከቱ። አንድ አይነት ግራጫ ቲሸርት፣ ቀላል ልብስ፣ ምንም ሎጎ የሌለው። ነገር ግን እሱ በዓለም ላይ ከፍተኛ ኃይል ያለው ሰው ነው። ስቲቭ ጆብስ ደግሞ ተመሳሳይ ነበር። ጥቁር ቶርትሌክ፣ ጂንስ፣ ስኒከር፣ በጣም ቀላል ግን በዓለም ላይ ከፍተኛ ተጽዕኖ ያሳደረ ሰው። እና ይህ አዲስ አስተሳሰብ አንድ ትልቅ እውነት ያሳያል። እውነተኛ ሀብት ራሱን ለማሳየት አያስፈልገውም። እና እውነተኛ ኃይል ብዙ ጊዜ ጸጥ ይላል። አሁን ግን አንድ አዲስ ጥያቄ ይመጣል። ይህ ኳየት ለግዠሪ በትክክል ምንድን ነው? ሰዎች ሲሰሙት ቀላል ነገር ይመስላቸዋል። ትልቅ ሎጎ የሌለበት ልብስ ነው ብለው ያስባሉ። ግን እውነቱ ከዚህ በጣም ጥልቅ ነው። ኳየት ለግዠሪ ማለት ብቻ ቀላል ልብስ መልበስ አይደለም። እሱ አንድ አስተሳሰብ ነው፣ አንድ መንገድ ነው፣ አንድ የህይወት ፍልስፍና ነው። ምክንያቱም በኳየት ለግዠሪ ዓለም ውስጥ ሰዎች ልብስ ብቻ አይገዙም፣ ጥራት ይገዛሉ፣ የቆይታ ነገር ይገዛሉ፣ ስሜት ይገዛሉ። አንድ ቀላል ሸሚዝ ብቻ ሲመስል ግን ጨርቁ ከፍተኛ ጥራት ነው፣ መስፋቱ በጣም የተጠናከረ ነው እና ሲለበስ ሰው ላይ በተፈጥሮ የሚያምር ይሆናል። ነገር ግን አንድ ነገር አለ፣ ሎጎ የለም። ምንም ሉካትሚ የሚል መልእክት የለም። ይህ ነው ልዩነቱ። በተለምዶ ላግዠሪ ብራንድስ ሰዎች እንዲታዩ ይፈልጋሉ፣ ግን ኳየት ለግዠሪ እንዲታይ አይፈልግም፣ እንዲሰማ ይፈልጋል። እሱ የተለየ ነው ብለው ሰዎች በቅርብ ሲመለከቱ ብቻ ያስተውላሉ። ለምሳሌ እንደ ሎሮ ፒያና ወይም ብሩኔሎ ኩቺኔሊ ያሉ ብራንዶች እነሱ ጩኸት አያደርጉም፣ አይታዩም በትልቅ ሎጎ፣ ግን ጥራታቸው የሚያውቁት ሰዎች ብቻ ያውቃሉ። እና ይህ ራሱ አዲስ የስታተስ ምልክት ሆኗል። ምክንያቱም እኔ እነዚህን አስተዋላለሁ ማለት ራሱ ልዩነት ነው። እና እዚህ ጋር አንድ ትልቅ ሐሳብ አለ። እውነተኛ ሀብት ሁል ጊዜ አይታይም፣ ግን ይሰማል። አሁን ግን ይህን ሁሉ ነገር በጣም በግልጽ የሚያሳይ ልዩነት አለ። ኦልድ መኒ እና ኒው መኒ። ሰዎች ብዙ ጊዜ እነዚህን ቃላት በቲክቶክ ወይም ኢንስታግራም ይሰሙታል፣ ግን እውነቱ ከትሬንድ በላይ ነው። ኒው መኒ ማለት በቅርብ ጊዜ ሀብት ያገኙ ሰዎች ናቸው። እነሱ ከድህነት ወይም ከመካከለኛ ክፍል ወደ ሀብት በፍጥነት የደረሱ ሰዎች ናቸው። እና ብዙ ጊዜ ምን ይሆናሉ? ሀብታቸውን ማሳየት ይፈልጋሉ። ውድ መኪና፣ ትልቅ ሎጎ፣ ብሩህ ጌጥ እና በሶሻል ሚዲያ ላይ ፍሌክስ ማድረግ። ምክንያቱም እነሱ እውነተኛ ሀብት ከመሆኑ በፊት ያንን ህይወት ለረጅም ጊዜ አላዩ። ስለዚህ አሁን ሲደርሱበት ሰዎች እንዲያዩት ይፈልጋሉ። ግን ኦልድ መኒ ፍጹም ተቃራኒ ነው። ኦልድ መኒ ማለት ሀብት በቤተሰብ ውስጥ ለትውልድ የቆየ ነው። እነሱ ሀብትን ለመረጋገጥ አያስፈልጋቸው፣ ለመገለጥ አያስፈልጋቸው፣ ለሰዎች ማሳየት አያስፈልጋቸው። ስለዚህ አኗኗራቸው ቀላል ይመስላል፣ ግን በጣም የተመረጠ ነው። ልብሳቸው ላይ ሎጎ አይታይም፣ ግን ጥራቱ ከፍተኛ ነው። በቀላሉ የሚታይ ሀብት አይደለም፣ ግን የሚሰማ ክብር ነው።
እና ዛሬ በሶሻል ሚዲያ ላይ የምናየው ኦልድ መኒ አስቴቲክ ይህን ሐሳብ በጣም አሳይቷል። ሰዎች አሁን ምን እየፈልጉ ነው? ብቻ ሀብት አይደለም፣ ክላስ የሚመስል ስሜት ነው። ግን እዚህ ጋር አንድ አስፈላጊ ነገር አለ። ኦልድ መኒ ስታይል ለመምሰል ልብስ መቀየር ብቻ በቂ አይደለም። ምክንያቱም እሱ ስለ ህይወት አስተሳሰብ ነው፣ ስለ መረጋጋት፣ ስለ ትዕግስት፣ ስለ ራስን ማወቅ እና እዚህ ላይ ነው ትልቁ ልዩነት የሚታየው። ኒው መኒ ሰዎች እንዲያዩት ይፈልጋሉ። ኦልድ መኒ ሰዎች ራሳቸው በቂ ነው ብሎ ያምናሉ። እና ይህ ልዩነት በልብስ ብቻ አይቆምም፣ በአኗኗር ሁሉ ይታያል። አሁን ግን ወደ እውነተኛው ዋና ነጥብ እንግባ። ለምን ሎጎ በጣም ኃይለኛ ሆነ? ለምን አንድ ትንሽ ምልክት በሸሚዝ ላይ ሰውን ሀብታም እንደሚያስመስል ይሰማል? ይህ ብቻ ፋሽን አይደለም፣ ይህ ስነ ልቦና ነው። ሰዎች በፍጥረታቸው ሁል ጊዜ ምልክቶችን ይፈልጋሉ። ይህ ሰው ማን ነው ብለው ለማወቅ ፈጣን መንገድ ይፈልጋሉ። እና ሎጎ ይህን ችግር በአንድ ሰከንድ ይፈታል። አንድ ሰው ጎቺ ሎጎ ሲለብስ ሰዎች እንኳን ሳይወዱ ወዲያውኑ ያስባሉ፣ ይህ ውድ ነው፣ ይህ ሰው ገንዘብ አለው። ግን እዚህ ጋር አንድ አስገራሚ ነገር አለ። ሎጎ ሁል ጊዜ እውነቱን አይናገርም። ምክንያቱም ሎጎ ማለት ምልክት ብቻ ነው። ግን ምልክቱ ሁሉንም ነገር ይቆጣጠራል። በሳይኮሎጂ ውስጥ ይህን ስቴተስ ሲግናሊንግ ይሉታል። ሰዎች ስለ ራሳቸው ለመናገር ቃል አይጠቀሙ፣ ምልክቶች ይጠቀማሉ። አሁን ግን ወደ አንድ አስገራሚ ሐሳብ እንግባ። ሎጎ እንዴት ትራፕ ሆነ? ማለትም ሰዎች ለምን በሎጎ ውስጥ ተያዙ? መጀመሪያ ሲጀምር ሎጎ ቀላል ነገር ነበር። አንድ ብራንድ ራሱን ለማሳየት ትንሽ ምልክት ይጠቀም ነበር። ግን ጊዜ ሲሄድ ነገሩ ተቀየረ። ሎጎ ከመለያ ወደ መዳኛ ተቀየረ። ሰዎች ምን ጀመሩ? ይህ ሎጎ ካለው እኔ ከፍ ነኝ ብለው ማሰብ እና ብራንዶች ይህን በፍጥነት አስተዋሉ። ስለዚህ ሎጎውን ትልቅ አደረጉት። የበለጠ ታይቷል ማለት የበለጠ ይፈለጋል። እና እዚህ ላይ የሚያስገርመው ነገር ነው። ሰዎች ልብስ ሳይገዙ ጀመሩ፣ ምልክት መግዛት ጀመሩ። ምን እንደሚሉ ታውቃላችሁ? አንድ ቲሸርት ከጨርቅ አልተገዛም፣ ከታሪክ ተገዛ፣ ከስም፣ ከኢሜጅ፣ ከፒፕል ዊል ኖቲስ ሚ ስሜት። ግን ችግሩ እዚህ ጋር ጀመረ። ሰዎች እንዲታዩ ብዙ ሲሆን ሁሉም እኩል መስሎ ጀመረ። ጉቺ የለበሰ ሰውና ሌላ ጉቺ የለበሰ ሰው እንደ እርስ በርስ ማስተዋል ጀመሩ። ልዩነት ቀነሰ። መኪና፣ ሰዓት፣ ልብስ፣ ስልክ እና ሎጎ በዚህ ሁሉ መካከል እጅግ ፈጣን ኮድ ነው። ግን እዚህ ነው ችግሩ የሚጀምረው። ሰዎች ሁሉም ሎጎ እየተከተሉ ሲጀምሩ ልዩነት ይጠፋል። ጉቺ ሎጎ ከሁሉም ላይ ሲታይ ከእንግዲህ ስፔሻል አይሆንም። ስለዚህ አዲስ ስታተስ ምልክት ይፈልጋሉ። እና ይህ ነው ኳየት ለግዠሪ የመጣበት ቦታ። ምክንያቱም እዚያ ላይ ሎጎ የለም፣ ግን ሰው የሚያውቀው ልዩነት አለ። ይህ ሰው ያውቃል የሚል ስሜት እና ይህ ከትልቅ ሎጎ የበለጠ ኃይለኛ ሊሆን ይችላል። ምክንያቱም ሎጎ ሁሉም ሰው ሊገዛው ይችላል፣ ግን ቴስት ሁሉም ሰው ሊገዛው አይችልም። እና እዚህ ጋር አንድ ጥልቅ እውነት አለ። እውነተኛ ስታተስ ከምታሳዩት ነገር አይመጣም፣ ከምታስቡት ነገር ይመጣል። እና ሰዎች አዲስ መንገድ መፈለግ ጀመሩ። እኔ ከእነሱ በላይ ነኝ ለማሳየት ጩኸት የሌለበት መንገድ። እዚህ ነው ኳየት ለግዠሪ የተወለደው። ምክንያቱም በሁሉም ሰው ላይ ሎጎ ሲኖር ሎጎ ከእንግዲህ ኃይል አይሆንም፣ ይልቁንም ጥራት ይሆናል ኃይል፣ ዝምታ ይሆናል ምልክት። እና ይህ በጣም አስገራሚ የስነ ልቦና ለውጥ ነው። ምክንያቱም ሰዎች አሁን እንዲህ ጀመሩ ማሰብ። አንድ ሰው ሎጎ ካለበት ምናልባት ያስፈልገዋል፣ ግን ሎጎ የሌለበት ሰው ምናልባት እሱ ከዚህ በላይ ነው። እና እዚህ ጋር ጨዋታው ተቀየረ። አሁን ግን ወደ እውነቱ እንግባ። ሀብት በእውነት እንዴት ይታያል? ሎጎ ነው? መኪና ነው? ወይስ ልብስ ነው? እውነቱ ከዚህ ሁሉ የበለጠ ቀላል ነው እና በተመሳሳይ ጊዜ በጣም ጥልቅ ነው። እውነተኛ ሀብት ምልክት አይፈልግም። ምክንያቱም ምልክት ለማን ነው? ምልክት ለሌሎች ሰዎች ነው። እኔ ማን ነኝ ተመልከቱ የሚል መልእክት። ግን እውነተኛ ሀብት ያለው ሰው ሌሎች ሰዎች እንዲያረጋግጡለት አይፈልግም። እሱ ቀድሞውኑ አውቆታል። እና ይህ ነው ትልቁ ልዩነት። ስለዚህ ሎጎ ያለበት ልብስና ሎጎ የሌለበት ልብስ በእውነት ስለ ጨርቅ አይደለም፣ ስለ አስተሳሰብ ነው። አንዱ ሰው ይላል ተመልከቱኝ፣ ሌላው ግን ይላል እኔ በቂ ነኝ። እና ይህ በሕይወት ሁሉ ይታያል። ሰዎች ስኬታቸውን ለማሳየት ሲሞክሩ ብዙ ጊዜ ውስጣዊ እርግጠኝነት ይጎድላቸዋል። ግን እውነተኛ እርግጠኞች ዝም ይላሉ። እነሱ ማሳየት አያስፈልጋቸው፣ ምክንያቱም ሕይወታቸው ራሱ ምልክት ነው። እና እዚህ ላይ ለአንድ ትልቅ ሐሳብ እንዘጋጅ። ሎጎ አይደለም ችግሩ፣ ምን ለማሳየት እንደምንጠቀምበት ነው ችግሩ። እና በመጨረሻ እውነተኛ ሀብታሞች አንድ ነገር ተረዱ። ምንም ብትለብሱ ሰዎች እንደሚያስቡት ስታተስ አይደለም። ስታተስ የሚመጣው ከምታደርጉት ነው፣
ከምታውቁት ነው፣ ከምታስቡት ነው። ልብስ ብቻ ምልክት ነው፣ እውነቱ ግን ውስጥ ነው። አሁን ወደ መጨረሻ እንግባ። መጀመሪያ ላይ ያንን ጥያቄ ጠይቀን ነበር፣ ሀብታሞች ለምን ትልቅ ሎጎ አይለብሱም? አሁን መልሱ ግልጽ ሆኗል። ምክንያቱም በአንድ ደረጃ ላይ ማሳየት ኃይል አይሆንም፣ ዝምታ ይሆናል ኃይል። በቀድሞ ጊዜ ሰዎች ሀብታቸውን በግልጽ ምልክት ይጮኹ ነበር። ትልቅ ሎጎ፣ ወርቅ፣ ብርሃን፣ የሚታይ ሁሉ። ግን ዛሬ ዓለም ተሞልቷል። ሁሉም እያሳየ ነው፣ ሁሉም እየጮኸ ነው። እና በዚያ ጩኸት መካከል ዝምታ ራሱ ልዩ ሆኗል። ሎጎ የሌለው ልብስ ከእንግዲህ ቀላል አይደለም። አስተሳሰብ ነው፣ እርግጠኝነት ነው፣ ውስጣዊ መረጋጋት ነው። እና አንድ ትልቅ እውነት ይቀራል። አሁን ወደ መጨረሻው ክፍል እንግባ። መጀመሪያ ያንን ጥያቄ እንደገና እንመልስ። ሀብታሞች ለምን ትልቅ ሎጎ አይለብሱም? መልሱ አንድ ቃል ነው፣ ግን ጥልቅ ትርጉም አለው። መረጋጋት። በቀድሞ ጊዜ ሰዎች ሀብታቸውን ለማሳየት ይጠቀሙ ነበር። ልብስ፣ ሎጎ፣ መኪና፣ ወርቅ። ግን ዛሬ ዓለም ተሞልቷል። ሁሉም ሰው እያሳየ ነው፣ ሁሉም ሰው እየጮኸ ነው። እና በዚያ ጩኸት መካከል ዝምታ ራሱ ልዩ ሆኗል። ለዚህ ነው አዲሱ ኃይል ቀላል የሆነው። አይታይም፣ ግን ይሰማል። ሎጎ የሌለው ልብስ ከእንግዲህ ቀላል ምርጫ አይደለም፣ አስተሳሰብ ነው፣ እርግጠኝነት ነው፣ እኔ በቂ ነኝ የሚል ውስጣዊ ድምፅ ነው። እና እውነተኛ ሀብት ይህን ተረድቶታል። ምክንያቱም ሀብት በመጨረሻ ምንም እንኳን በልብስ ቢጀምር በልብስ አይቆይም። ሀብት ወደ ምርጫ ይለወጣል፣ ወደ ሰላም ይለወጣል፣ ወደ ጊዜ ነፃነት ይለወጣል። እና ከዚያ በኋላ ምልክት አያስፈልግም። ሰዎች ምን እንደሚለብሱ አይደለም የሚያስቡት፣ እንዴት እንደሚኖሩ ነው። እና ያ ነው የእውነተኛ ስታተስ መጀመሪያ። ስለዚህ ቀጣይ ጊዜ ትልቅ ሎጎ ሲያዩ አንድ ቀላል ጥያቄ ብቻ እንዲቀር ይሆናል። ይህ እውነተኛ ኃይል ነው ወይስ ብቻ ድምፅ? እና መልሱ ሁሉ ጊዜ በውጭ አይገኝም፣ በውስጥ እምነት ነው። እና እውነተኛ ሀብት ይህን ተረድቶታል። ምክንያቱም ሀብት በመጨረሻ በምልክት አይገነባም፣ በሕይወት ይገነባል። ሀብት ወደ ምርጫ ይቀየራል፣ ወደ ጊዜ ነፃነት ይቀየራል፣ ወደ ውስጣዊ ሰላም ይቀየራል። እና ከዚያ በኋላ ምልክት አያስፈልግም። ሰዎች እንዴት እንደምትለብሱ አይመለከቱም፣ እንዴት እንደምትኖሩ ነው የሚያስቡት። እና ያ ነው እውነተኛ ስታተስ የሚጀምረው። ስለዚህ ቀጣይ ጊዜ ትልቅ ሎጎ ሲያዩ አንድ ቀላል ጥያቄ ብቻ ይቀራል። ይህ እውነተኛ ኃይል ነው ወይስ ማሳያ ብቻ? እና መልሱ ሁል ጊዜ በውጭ አይገኝም፣ በውስጥ ነው። ከተመቻችሁ ላይክ ማድረግ አትርሱ። ወደፊትም እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። በቀጣይ በሌላ አስገራሚ ቪዲዮ እስክንገናኝ